ምንድነው የምንለው? ምንድነው የምንናገረው? እኔ ማለት እኔ እንጃ። እኔ አንደኛ እውነት ለማውራት በጣም ደንግጫለሁ በመጀመሪያ ማለት ነው። ያየሁትን ነገር አላመንኩም ስላችሁ ያው አለ አይደል ምናልባት የአብርሃምን ጸባይ እንግዲህ ታውቃላችሁ። ከዚህ በፊት ከሩታ ጋር እንደዚህ አይነት ነገሮች ተፈጥረው እኔ ሳላቅ በመጠጥ ምክንያት ምናምን አታላይ ነው የደፈረችኝ ምናምን የሚል ተልካሻ ምክንያት እንዳቀረበ ሁላችንም የምናውቀው ነገር ነው። እና ምናልባት ደግሞ በባለፈው ዕለት ሸራ ሲገቡ የተቀረጸውን ቪዲዮ መቼም ያላየ ሰው አለ ብዬ አላስብም። ሁላችንም አይታችኋል። እና ያንን በማስመልከት ስሙ ስለጠፋ ማለት በቃ ሶሻል ሚዲያ ላይ ስለተዘዋወረ እኔ ብዙ ደጋፊ ስላለኝ እንዴት እንደዚህ አይነት ነገር ይፈጠራል በእኔ ህይወት ላይ የሚለውን ነገር ወይ ስሙን ለማጽዳት ስላችሁ አሁን ፍቅርን እኔን ምን አድርገሽኝ ነው እያላት ነበር። ምን አድርገሽኝ ነው ከተገናኘን በኋላ ምን አስነክተሽኝ ነው ብሎ እያፋጠጣት ነበረ። ይህንን ነገር ለምንድነው እንደዚህ ሊያደርግ የፈለገበት ምክንያት ስሙን ለማደስ ነው። ምክንያቱም የተሳሳምኩትም እኔ ሳላውቅ ነው፣ እኔ ያወቅኩኝ አይደለም ከሷ ጋር የተሳሳምኩት ለማለት ፈልጎ ይመስለኛል አሁን ይሄንን ቪዲዮ ይዘው የመጡት ማለት ነው። ኦልሬዲ ድራማ እንደሆነ ግልጽ ነው፣ ያስታውቃል። እድሜ ለጽጌረዳና ለያብስራ ድራማ እንደሆነ ሁላችንም ደርሰንበታል። ከዚህ በኋላ ማንም ሰው አይታለልም፣ ማንም ሰው አይሸወድም። የምሬን ነው የምላችሁ። እኔ ሲመስለኝ ድራማ እየተሰራ ያለው ሄርሜላ ላይ ነው። እዚህ ግሬስ ፋሚሊ ውስጥ ድራማ የሚሰራው ሄርሜላ ህይወት ላይ ነው እንጂ ሄርሜላ እየኖረች ያለችው ሪል ህይወት ነው። ሁላችንም እናውቃለን። እናቴ ትሙት የምሬ ነው። አንድ ግልጹ ስናገር ማለት ነው። ሩታን ብትሆን ኤፍሬምም ፍቅርን ሁሉም ድራማ የሚሰሩት ሄርሜላ ህይወት ላይ ነው። በቃ ባጭሩ ማለት ነው። ምክንያቱም ሄርሜላ ሞኝ ናት። አፍቃሪ ያጫውታት እንደዚህ ያፈቀረች እሱን ከስር ከስሩ የተከተለች እየተሰደበች ዝሙተኛ እየተባለች ብዙ ነገር ስም እየወጣላት ውሽንቢት እየተባለች ይሄን ሁሉ ነገር ችላ የኖረችው ለፍቅር ብላ ነው እንጂ ማንም ሰው ለገንዘብ ብሎ በዚህ ደረጃ ሰው እየሰደበው ሰው እያንቋሸሸው ምናምን የሚቀጥል ሰው ያለ አይመስለኝም። ምክንያቱም ሰው ሲናገረው እኮ እኔ ሰው ለምን ይናገረኛል? ለምንስ በዚህ ልክ የሰው አፍ ውስጥ እገባለሁ? የራሴን ህይወት እኮ ብጀምር ሰው ሊወደኝ ይችላል ብሎ የራሱን ህይወት መጀመር ትችል ነበር እሷም ብትሆን ማለት ነው። ግን ድራማ እየተሰራ ያለው ሄርሜላ ህይወት ላይ ነው። የምሬን ነው የምላችሁ እንጂ ይሄ ነገር ደግሞ በእርግጠኝነት ሄርሜላን ከነሱ ህይወት ለማውጣት ፍቅር መጀመሪያ የመጣሁበትን ነገር ሳላሳካ አልሄድም ብላ ተናግራለች። መጣች፣ የምትፈልገውን ነገር አደረገች። እንግዲህ የእኛንም አይን ገልጥሻል፣ ፈጣሪ ባርክሽ። ግን አብርሃም በዚህ ልክ ራስን ባታስረክስ፣ በኦዲየንስ ላይ ያለህን ፍቅር፣ በኦዲየንስ ላይ ያለህን ጥሩ አመለካከት ባታስቀይር። ለምን በዚህ ልክ ለምን አስፈለገ? ለምን? እሺ ሸራው ሲሆን ግን ለምን እንደዚህ ነው? ለምን አስፈለገ? ለኛ ለምንድን ነው ዝሙት የምታስተምሩ? እኛ ከእናንተ ቢያንስ እንኳን ስራ ሰርተን የሆነ እረፍት ምናምን ስናደርግ እኮ ጥሩ ነገር አይተን አይምሯችንን ምናምን ለማደስ ምናምን ነው ወደ ዩቲዩብ የምንመጣው። ግን እናንተ ደግሞ የምታሳዩን ነገር ጭራሽ የሚያስጠላ ላይን እንኳን የሚዘገንን ነገር ነው። ስለዚህ ይሄን ነገር ብታስተካክሉ ጥሩ ነው። በተረፈ ሄርሚዬ የኔ እናት የኔ ውባ የኔ አሳዛኝ እንግዲህ ይሄንን ነገር አይተሽ ከዚህ በኋላ ከዚህ አዝግ ጋር እቀጥላለሁ የሚል ሀሳብ ይኖርሻል ብዬ አላስብም። ፈጣሪ ይሁንሽ። እንግዲህ እኔ ምንም ማለት አልችልም።